በወልድ ስም በመንፈስ ቅዱስ ስም በአንድ አምላክ እናምናለን። አሜን። ቀኑን ሁሉ ባርኮ ቀድሶ ለተቀደሰ ዓላማ በተቀደሰ ስፍራ የሰበሰበን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስለማይነገር ስጦታ ሁሉ ስሙ የተመሰገነ ይሁንልን። እናታችን ቅድስተ ቅዱሳን ድንግል ማርያም፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እንደየማዕረጋቸው ስማቸው የተመሰገነ ይሁንልን። እናንተም እንደሚገባችሁ ክቡራን አባቶቼ፣ ክቡር ወንድማችን መዋዘ ጥበባት መምህር አዲሱ የሀገረ ስብከታችን የስብከተ ወንጌል ምክትል ኃላፊ፣ ክቡር አባታችን መላከ ገነት ቀሲስ መልካሙ ሙሉ የገዳማ የደብሩ ዋና አስተዳዳሪና የወረዳ ቤተ ክህነቱ ጸሐፊ፣ ክቡር አባታችን ቆሞስ መላከ ሕይወት ቆሞስ አባ ተሰማ፣ ክቡራን ሊቃውንተ ቤተ ክርስቲያን እንደየማዕረጋችሁ፣ ክቡራን አባቶች፣ እናቶች፣ ወንድሞችና እህቶች ባሰባሰበን በወደደን በልዑል እግዚአብሔር ስም እንደምን ዋላችሁ? አከሞልተኒ እንደምን ዋላችሁ? አሜን። በዕድሜያችን ላይ ይህን ጊዜ ጨምሮልን ቃሉን እንድንሰማ በተቀደሰ ስፍራ የሰበሰበን የአባቶቻችን የአምላክ የእኛም አምላክ ነቢያት ትንቢት እንዲናገሩ ሐዋርያት ወንጌልን እንዲያስተምሩ ምስጢሩን የገለጠላቸው እኔን እንደቆምኩ እናንተ እንደተቀመጣችሁ እንዲያስተምረን መልካም ፈቃዱ ይሁንልን። የዛሬው የትምህርታችን መነሻ የምናደርገው ጠዋትም ቃል በገባነው መሰረት ዛሬ ወር በገባ በ21 የእናታችን የቅድስተ ቅዱሳን የድንግል ማርያም ወርሃዊ መታሰቢያዋን የምናከብርበት ነውና ስለ እሷ የመድኃኒታችን ምክንያት ምልክትም ናትና ነገረ ማርያምን በተወሰነ ደቂቃ እንነጋገራለን። ሰማይና ምድር የማይሸከሙትን የተሸከመችውን እናት በውስን ደቂቃዎች ወይም በተገደበው ደቂቃ ውስጥ ተነጋግሮ መጨረስ አይቻልም። ይልቁንም ደግሞ በእኔ በኃጢአተኛው አንደበት መብታችን ልትነገር የምትገባ አይደለችም። ለምን ያላችሁ እንደሆነ ቅዱስ ሳዊሮስ የተባለ አንድ አባት እሱ እንኳን ቅዱስ ሆኖ የቅድስና ደረጃ ላይ ደርሶ ስለ እመቤታችን ስለ ቅድስት ድንግል ማርያም መናገርን ይፈራል ይላል። ለምን ያላችሁ እንደሆነ ሙሴ በሲና ተራራ ላይ አለማል ከነበልባል ጋር ተዋህዶ ባገኘ ጊዜ ወደዚህ ተራራ አትቅረብ፣ ጫማህን ከእግሬ አውልቅ እንደተባለ፣ አዎ እሳተ መለኮቱ ያላቃጠላትን ቅድስት ድንግል ማርያምን ስለ እሷ ለመናገር ሲሞክር የኃጢአት ጫማህን አውልቅ የሚለን ይመስለኛል አለ። እኔ ደግሞ በጣም አንድ ኃጢአተኛ ደካማ ስለ እናታችን ስለ ቅድስተ ቅዱሳን ድንግል ማርያም ለመናገር ብቁ አይደለሁም። ስለዚህ የትምህርታችን መነሻ የምናደርገው ሁሌ የምንጸልየውን የሉቃስ ወንጌል ምዕራፍ 1 ቁጥር 28ን መነሻ እናደርጋለን። ጸጋን የተመላሽ ሆይ ደስ ይበልሽ። እስቲ ሁላችሁም በሉ አቤት ደስ አይልም? ጸጋን የተመላሽ ሆይ ደስ ይበልሽ ከና ዳንከንጉተም ተገመዲ ሉቃስ በቆናቶ ኮለኮት ሊደሚ ሰደት ይህ ቃል የተናገረው ምድራዊ ያልሆነ ሰማያዊ እንደኛ ከአራቱ ባህርያተ ሥጋ የተፈጠረ ውሸትና እውነት የሚቀላቀልበት በሥጋና በደም የሚንቀሳቀስ ጠዋት እውነት ተናግሮ ማታ የሚዋሽ በእንጀራ የሚታለል በገንዘብ የሚታለል ሰማያዊ ፍጡር ሳይሆን የእግዚአብሔር መልአክ ነው። ማንን ያመሰገነ? እናታችን ቅድስተ ቅዱሳን ድንግል ማርያምን ያመሰገነው በእንጀራ የሚታለል እንደኛው ዘመን ወጣት እንደኛው ዘመን ሰው ሳይሆን እንጀራ የማያታልለው ምግብ የማያታልለው ሥጋዊ ፍጡር ያልሆነ አዎ በእግዚአብሔር ፊት የሚቆም ቅዱስ መልአክ ነው። እኛም በዚህ ቃል እንነጋገራለን። እውነት ለመናገር ይህን ቃል እንኳን ርዕስ አድርጌ እንድነሳ ያስቻለኝ መልአኩ የተናገረው ብቻ ቢሆን እፈራዋለሁ፣ ለመጥራትም አልደፍርም። ግን በሰው አንደበትም መመስገን ፈቃዷ መሆኑን የተረዳሁት በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ ከመልአክ የሰማችውን ቃል ተጠቅማ ኤልሳቤጥ ስታመሰግን አየሁት። ስለዚህ ለካ ሰው በመላእክት ቋንቋ ያመሰግናታል ይገባታል ማለት ነው ብዬ አነሳው እንጂ ይገባል ነበር
አይገባንም አይደል? እመቤታችን ከመልአክ በሰማችው ቋንቋ በሰማችው ቃላት በአጠቃላይ ሳትቀንስ ሳትጨምር የጌታዬ እናት ወደ እኔ ትመጣ ዘንድ እንደምን ይሆንልኛል? አንቺ ከሴቶች ለይተሽ የተባረክሽ ነሽ፣ ጸጋን የተመላሽ ሆይ ደስ ይበልሽ ብላ ከመልአኩ የሰማችውን እንዲያውም አባርታ ተናገረችው። ስለተፈቀደልን እኔ እንድናገር ብዬ ነው። እናንተም ደግሞ ስለተፈቀደላችሁ ነው የምትሰሙት። ይህን ለመስማት ያልታደሉ አሉ። በራሳቸው ፈቃድ በራሳቸው ፍላጎት የመልአክን ቃል መስማት የማይፈልጉ አዎ በስተርጅና ዘመን እግዚአብሔር ያሰባትን የዘካርያስን ሚስት የኤልሳቤጥን ምስጋና የቅድስቷን ኤልሳቤጥ ምስጋና መስማትን መናገርን የማይፈልጉ አሉ። እግዚአብሔር ስለፈቀደልን ክብርና ምስጋና ለእሱ ይሁን። ጀሰገና አኩመ ኤርጋናን ዋቀዮ ሰሚራቲ ከናዳን ከንጉተንተ ገመድ ጀለ ቁልቁሌቲ ኤልሳቤጥስ ሉቃስ በቆናቱ ኮለኩሳ ወርተኒ ለመረት እኔ አቲ ጎፍታ ኮቲ ገረኮ ዱፉን አከሚቲ ናፍታ የሮ ሰገሌ ገመቹ ኬቲ የሮ ሰገሌ ነጋ ኬቲ ደጌ ሙጫን ደረገ ሰኮ ገሰቲ ገመቹ ዳኑታሌ ከናዳን ከንጉተን ገድዱ ወርቶነ ኬሳ ከንፈረንቴ ገመድ ይትይወት ለምን ጉዳይ ሰፋታ ወገኖቼ እመቤታችን ማናት ብሎ መመርመር አይከብድም? እንግዲያውስ በጸሎታችሁ አስቡን። ትንሽ ልበል። እመቤታችን የተመረጠች ናት። ማናት ስንል የተመረጠች ናት። ሀቶ አገኘ ከምድረ ፈንቴዳ ይህም ደግሞ አባ ሕርያቆስ ቅድም ዘማሪውን ስዘምር እንደሰማችሁት የመስቀሉ ፍቅር የገባ አባ ሕርያቆስ ምን አለ? ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ ልቦናዬ በጎ ነገርን አወጣ፣ ልቦናዬ በጎ ነገርን አወጣ፣ መልካም ነገርን አፈለቀ። እኔስ የማርያምን ቅዳሴ እናገራለሁ፣ በማብዛትም አይደለም መንዛዛት ባለበትም ቃላት አይደለም በማሳተም ነው እንጂ። ፍቅሩ ገብቶታል። ስለማን እንደምናገር አውቋል። ይሄን ብቻ አይደለም። አባ ሕርያቆስ እንዲህ ያለ ቅዳሴው አብ በሰማይ ሆኖ ወደ ምስራቅ ተመለከተ፣ ወደ ምዕራብም ተመለከተ፣ ወደ ሰሜንም ተመለከተ፣ ወደ ደቡብም ተመለከተ፣ እንዳንቺ ያለውን አላገኘምና አንድያ ልጁን ልኮ በአንቺ ሰው ሆነ ይላል። ዋቀዮ አባም ሰሚነታዬ ገረባ አይናለ ገረኛ አይናለ ገረካ አይናለ ገረኪባ አይናለ ከነከጌቲ ዋን ነርገነ ቶክቸ ኢማሳ የድጌ ስራት መመተ ይገዳ አባ ሕርያቆስ አያችሁ ሊቃውንቱ ሲያደርግ ቅዱሳኑ ሲያመሰግኗት ነጸር አሁን ሰማይ ወይረከበ ዘከማዲ ፈነወ ወይዶ ወደ ሰማይ ይወጣል። በሰማይ ሆኖ አለ ተመለከተ፣ አሻተተ፣ ፈለገ፣ አላገኘም። እዛ ነው አሁን አባ ሕርያቆስ እንዲህ ያለው አንቺ እንደ ዕብራውያን ሴቶች ጎልማሶች ያረጋጉሽ ሳይሆን የእግዚአብሔር መልአክ ያረጋጉሽ ብቸኛ ነሽ ብሎ የተናገራት እንደሷ ያለ አልተገኘም። እመቤታችን የተመረጠች ናት ብለን ስናበቃ በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 28 ምዕራፍ 1 ቁጥር 42 ላይ ከሴቶች ለይተሽ የተባረክሽ ነሽ ተብሎ በእግዚአብሔር መልአክም በሰው አንደበትም ተመስክሮላታል። አሁን የኛ ሰው 20 30 ሆነን ብንመሰክር የመልአክን ያህል እውነት እንናገራለን? እንጀራ አያታልለንም? ምሳ የጋበዘን ራት የጋበዘን ሁሉ አያታልለንም? ቃላትን አናጥፍም? እሱ ግን ጸጋን የተመላሽ መሆኗን መስክሯላት። የተመረጠች ናት። እመቤታችን የእግዚአብሔር እናት ናት። ሀዳያ ቀዮች አንዳንዶች ይሳሳታሉ። እውነት ለመናገር ከሆነ በ451 ለመጀመሪያ ጊዜ ቅድስት ቤተክርስቲያን ለሁለት ስትካፈል ካቶሊክ ከኦርቶዶክስ ሲለይ እዛ ላይ የተነሳው ትልቁ ፈተና የነበረው እመቤታችን ቅድስት ድንግል ማርያምን ወላዲተ አምላክ ብሎ መጥራት አይቻልም የሚል ክርክር ነበር። አስቡት። ታዲያ የማን እናት ትባል? የማን እናት ትባል? የወለደችው እግዚአብሔር አይደል? የኢየሱስ ክርስቶስን እግዚአብሔርነት አምላክነት የሚከራከር ካለ መብርሃን ወላዲተ አምላክን የእግዚአብሔር እናት ብሎ መጥራት